ሰላት ሲያልፈን ተኝተን ይሁን ረስተን ይሁን ወይ ደግሞ በስንፍና ይሁን መንገደኞች ሆነን ይሁን በተለያየ ምክንያት አንድ ሰላት ቢያልፈን ሳንሰግድ ጊዜው ቢያልፍ ለምሳሌ ዙህርን ሳልሰግድ የአስር ጊዜ ቢገባ መግሪብን ሳልሰግድ ኢሻ ሰላት ቢገባ ፈጅር ሰላት ሱቢ ሰላት ሳይሰገድ ፀሐይ ብትወጣ እንዴት ነው ቀዷ ማውጣት ያለብኝ? ቀዷ ማውጣት የሚፈቀደው የትኛው ነው? የማይፈቀደውስ የትኛው ነው? የሚለውን ቢኢዝኒላሂ ተዓላ አብረን እንመለከታለን። ፈሐያኩሙላህ። እናም ታዲያ በዚህ ደርስ ኢንሻአላሁ ተዓላ የምንመለከተው ቀዷ መሆን ያለበት ሰላት የቱ ነው? መሆንስ የማይችል የቱ ነው? ያለፈንን ሰላት አንዱ ጊዜውን ያለፈ ሰላት እንዴት ነው ቀዳ ማውጣት የምንችለው? እንዴት ታዲያ ይሄ ሲባል ቀዳ የማይደረግ ሰላት አለ እንዴ ቢያልፍ የሚል ጥያቄ ሊነሳ ይችላል። መልሱ አዎን፣ ቀዷ የማይደረግ ሰላት አለ ጊዜው ሲያልፍ። ታዲያም ለዚህ ነው ጠንቅቀን ይሄን ደርስ መማርና ማወቅ ያለብን። ቀዳ የሚደረግ አለ፣ የማይደረግ አለ። ጠብዓን ይሄ ነገር በዑለማዎች መካከልስ ይሄ ነገር ስምምነት ያለው ነው ወይንስ ልዩነት አለ በዑለማዎች መካከል የሚለውንም እግረ መንገዳችንን እንመለከታለን ቢኢዝኒላሂ ጀለ ጀላሉ። ስለዚህ ይሄ ጥያቄ እንግዲህ እንደምታውቁት ሁሌ በተቻለ መጠን ፈትዋችንን ከዑለማዎች ፈትዋዎች ወስደን ነው የምናስተላልፈላችሁ። አላህ ያግራለን፣ አላህ ይወፍቀን። እንደምታውቁት አላህ ሱብሓነሁ ወተዓላ እያንዳንዱን ዒባዳ የአምልኮ ተግባር ጊዜ አድርጎለታል። ከነዚህ መካከል ሰላት፣ ለምሳሌ ሐጅን ረመዳን ውስጥ ሐጅ ላድርግ ቢባል ይቻላል? አይቻልም። ለምሳሌ የረመዳንን ጾም በሙሐረም የግዴታውን ጾም ጾማለሁ ቢባል ይቻላል? አይቻልም፣ ቀዳ ካልሆነ በስተቀር። እንደዛው ሁሉ ሰላት፣ እያንዳንዱ ሰላት አምስቱ የግዴታ ሰላት ፈጅር፣ ዙሁር፣ ዓስር፣ መግሪብና ኢሻ፣ እነዚህ አምስቱ ሰላቶች እያንዳንዳቸው የራሳቸው ወቅቶች አላቸው። የመጀመሪያ ሰዓት አላቸው፣ የማበቂያ ሰዓት አላቸው። ዙሁርም፣ ዓስርም፣ መግሪብም፣ ኢሻም፣ ፈጅር ሰላት እያንዳንዳቸው የመጀመሪያ የሚጀመርበት ሰዓት አለ፣ የሚያበቃበት ሰዓት አለ። ከዛ ካለፈ ቀዷ ሆነ ማለት ነው። ከዚህ ሰዓት ውጭ ካለፈ ያ ሰላት ቀዷ ሆኗል ማለት ነው። እናም አላህ ሱብሓነሁ ወተዓላ እኛን ያዘዘን እያንዳንዱን ሰላት በጊዜው እንድንሰግድ ነው። አላህ ሱብሓነሁ ወተዓላ ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ ይላል። ሰላት በምእመናን ላይ በጊዜ የተወሰነች ግዴታ ነች ብሏል አላህ ሱብሓነሁ ወተዓላ። እናም ታዲያ ይህንን አላህ በጊዜ የገደበልንን ሰላት በጊዜው መፈጸም በጊዜው ማከናወን ግዴታ ነው። ታዲያም እስቲ አንድ ሰው ሰላት ቢያልፈው ያለፈው ሰላት ደግሞ የግዴታ ሰላት ቢሆንና ያን ሰላት ቀዳ ለማድረግ እየሞከረ እያለ እንግዲህ ቀዳውን ለመስገድ እየቻለ ያን ሰላት በጊዜው መስገድ እየቻለ ግን አሳለፈው። ይሄና ተኝቶ ያለፈው፣ ረስቶ ያለፈው፣ ተቸግሮ ምንም በተለያዩ ችግሮች ያለፈው አንድ ናቸው ወይ የሚለውን እንመለከታለን። ጀዛኩሙላህ ኸይረን። ሼር አድርጉ ለብዙ ወንድም እህቶቻችሁ ይዳረስ። ምን አሉ ዑለማዎች? ሰላት ያሳለፈ ሰው በሁለት ይመደባል። ሆን ብሎ ያሳለፈና ከፍላጎቱ ውጪ በሆነ ምክንያት ያሳለፈ። እንግዲህ ሰላት ያለፈ ሰው ከሁለት ነገሮች ውጭ አይሆኑም ብለዋል። አንደኛው በችግር ምክንያት ያለፈው ዑذር ያለው፣ ለምሳሌ እንደ እንቅልፍ፣ እንደ መርሳት እና በመሳሰሉት። ይሄ ኃጢአት የለበትም። እንቅልፍ ወስዶት እንግዲህ ሆን ብሎ ተኝቶ አይደል፣ ሰዓትም ሞልቶ ምን ሞልቶ እንቅልፍ አሸነፈው፣ ሰላቱ አለፈው። ይሄ ኃጢአት የለበትም አሉ። የረሳም እንደዛው ኃጢአት የለበትም አሉ። ነገር ግን ቀዷ ማድረግ አለበት ወይ? አዎን ቀዷ ማድረግ አለበት፣ ከእንቅልፉ እንደነቃ ወይ ደግሞ እንዳስታወሰ። እሺ ታዲያ ይሄንን ከምን ተነስተን ነው የምንለው? እንግዲህ የመጀመሪያው ይሄ ነው። የመጀመሪያው ላይ ነን አሁን። ቀዷ ማድረግ የሚፈቀድለት እነማን ናቸው የሚለውን እየተመለከትን ነው።
እናም ይሄ በችግር ምክንያት ያሳለፈ ነው። ያለ ችግር ያሳለፈ ዑለማዎች መካከል ትልቅና ሰፊ የሆነ ኺላፍ አለ። ትክክለኛው የቱ ነው የሚለው እንመጣበታለን። እናም ይሄ ከአነስ ብን ማሊክ ረዲየላሁ ዐንሁ በተላለፈ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን ብለዋል? መን ነሲየ ሰላተን ፈልዩሰሊሃ ሂነ ዘከረሃ ላ ከፋረተ ለሃ ኢላ ዛሊክ ብለዋል። ኢማም ቡኻሪና ሙስሊም በዘገቡት ሐዲስ ምን ይላል ይህ ሐዲስ? አንድ ሰው ይላሉ አንድ ሙእሚን ሰላትን ከመስገድ ቢረሳና ለምሳሌ በሆነ ሰበብ ለምሳሌ ታሞ ረሳ፣ ከድንጋጤ ከፍራቻ የተነሳ ወይ በሽተኛ ዘንድ ሄዶ ወይ ደግሞ ሰው ታሞበት ወይ ዝም ብሎ በቃ ሰው አንዳንዴ ገፍላ ውስጥ ይገባል ሳያውቀው አዛን የሚልበት አካባቢ የለም፣ አዛን ሲል አልሰማም፣ ርስት አደረገና ለምሳሌ መግሪብ ሰላት አጭር ነው ጊዜ አለፈው ሰላት። ይህን አይነት ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ሰላትን ሳይሰግድ የረሳት ሰው ልክ እንዳስታወሰ ይስገዳት፣ ከፋራው እሱ ብቻ ነው አሉ። የሱ ከፋራ ይሄ ብቻና ብቻ ነው አሉ ሰለዋቱ ረቢ ወሰላሙሁ ዐለይህ። በሌላ ዘገባ ለኢማም ሙስሊም ምን አሉ? ኢዛ ረቀደ አሐዱኩም ዐን ሰላቲ አው ገፊለ ዐንሃ ፈልዩሰሊሃ ኢዛ ዘከረሃ ፈኢነ አላህ ዐዘ ወጀለ የቁል አቂሚ ሰላተ ሊዚክሪ ይላል ሐዲሱ። ኢማም ሙስሊም በዘገቡት ሌላ ሐዲስ ምን ማለት ነው? ይህ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ሰላት ተኝቶ ሰላት ቢያልፈው ወይ ደግሞ ተዘናግቶ ረስቶ አንድ ሰላት ቢያልፈው ባስታወሰ ሰዓት ይስገደው። አላህ ሱብሓነሁ ወተዓላ ወአቂሚ ሰላተ ሊዚክሪ ብሏልና ባስታወስክ ሰዓት ሰላትን ስገድ ብሏልና አላህ ጀለ ጀላሉ። ስለዚህ ይሄ ሐዲስ ለረሳ ሰው ሰላቱን በዚህ አይነት ሁኔታ ይሰግዳል ልክ እንዳስታወሰ። ለምሳሌ በምሳሌ መሄድ የበለጠ እንዲብራራላችሁ ሰበብ ይሆናል። እንበል አንተ፣ እኔ የሆነ ሰው ወንድሞች፣ እህቶች ከአስር በኋላ አንድ ዘመዳችን ድንገተኛ አደጋ ደረሰበት። ሁላችንም ሩጫችን እሱ ወዳለበት ሮጥን፣ ሄድን። በመኪናም በግርም በቻልነው በባጃጅም በምንም ባገኘነው የመጓጓዣ ሚንስ ሄድን። በሄድን ሰዓት ሰውየው በጣም አደጋ ላይ ሆኖ አገኘነው። ፍራቻ ገባን፣ ደነገጥን። እኛ በዚህ አይነት ሁኔታ ላይ እያለ አዛን አለ መግሪብ፣ እኛ ግን አልሰማንም። መግሪብ አዛን አለ። እሱን ስናገላብጥ እሱን ስንከታተል ያ ወረቀት ወደዚህ ወደ ዶክተር ስናመላልስ ኤክስሬይ ስናስነሳ እንደገና ላብራቶሪ ምን ስንል መግሪብ ሰላት አለፈና ኢሻ አዛን አለ። አሁን ርስተን ነው ብለን አይደለም፣ እርስት አድርገን ፈልገን አይደለም። ምንም ያስታወስነው ከኛ መካከል 3-4 ብንሆን ኢንሻአላህ 10 ብንሆን ያስታወሰ የለም። ረሳ ነው ሰላቱን ረሳን። የሰው ልጅ ነን እንረሳለን። ማ ሱሚየ ኢንሳንን ኢላ ለአነሁ የንሳኡ ከማ ቃሉ። ሰው ልጅ ኢንሳን የተባለበት ምክንያት አሉ ስለሚረሳ ነው አሉ። ይረሳል፣ የሰው ልጅ ብዙ ነገር ይረሳል። እንኳን ይሄንና ከዚህ የበለጠም ነገር ሊረሳ የሚችልበት አጋጣሚ ሊኖር ይችላል። እናም ረሳን። ኢሻ አዛን አለ። አንዳችን ሰዓቱን ሲመለከት እንዴ ያ አላህ ኢሻ ሰላት እኮ አዝኗል፣ እኛ መግሪብ አልሰግርንም፣ እንዴት እናደርጋለን? ምን እናደርጋለን? በዚህ ሰዓት ልክ ባስታወስንበት በዛን ሰዓት ሄደን ውዱአችንን አድርገን መግሪብ ሰላትን እንሰግዳለን። ኢሻን አንሰግድም። መጀመሪያ መግሪብ ሰላትን እንሰግዳለን። ከዛ በኋላ ኢሻ ሰላትን እናስከትላለን። መጀመሪያ መስገድ ያለብን ማን ነው? ያለፈውን ሰላት መግሪብን ነው። ለምን አስርን እንኳን አሳልፈን አይሆን እንበል አንዳችን ቢዚ ነበረ፣ አስርን ሳይሰግድ ይሄ ወሬ መጣለት፣ ደነቀጠ። ሰላቱንም ሳያስታውስ ሩጫ ሄደ። እዛ ሲደርስ እዛ እንትን ሲል መግሪብም አለፈ፣ ኢሻ ገባ። አሁን አስርን አልሰገደ፣ መግሪብን አልሰገደ፣ የኢሻ ሰላት ገብቷል። እንዴት ያደርጋል ይሄ ሰው? ምን ያደርጋል? መጀመሪያ አስርን ትሰግዳለህ፣ ከዛ በኋላ መግሪብን ትሰግዳለህ፣
ከዛ በኋላ ኢሻን ትሰግዳለህ ማለት ነው። እሺ ከጀማዓ ጋር ነው እንዴት ላድርግ? እየሰገድኩ ነው፣ ጀማዓ ናቸው። ከጀማዓው ጋር ደግሞ መስገድ እፈልጋለሁ። ጀማዓ ሰላት እንዲያልፈኝ አልፈልግም። እንዴት አደርጋለሁ? ችግር የለውም፣ ቀላል ነው ነገሩ። እነሱ ኢማሙ ለምሳሌ እየሰገደ አላሁ አክበር ብሎ እየሰገደ ያለው ኢሻ ሰላት ነው። አንተ ገና አስርን አልሰገድክም፣ ረስተህ አሳልፈዋል። በሸሪዓው መሰረት ይፈቀድልሃል ቀዳም ማድረጉ። ምን ታደርጋለህ? አንተም አላሁ አክበር ሳትል በፊት ንያህን እነሱ ኢሻ ሲሰግዱ አንተ የአስር ሰላትን ንያ ታደርጋለህ። የአስር ሰላትን ንያ አድርገህ ከእነሱ ጋር ትሰግዳለህ። ልክ እኩል ነው ረካው። ኢሻም 4 ነው፣ መግሪብም 4፣ አስርም 4 ነው። ችግር የለውም። ቢበላለጡም ችግር የለውም። ልክ ኢብኑ ባዝ ረህመቱላህ ዐለይሂ ኢብኑ ዑሰይሚን በተለይ በሰፊው በተነተሩት ከዚህ በፊት በገለጽ ነው መሰረት ኢንሻአላህ ይሄንን ደርስም ደግሞ እደግመዋለሁ። በአጭሩ ላስቀምጥላችሁ። መግሪብና ኢሻን አንድ ላይ መክሰል፣ መግሪብና ኢሻን ቀዳ ለሚያደርግ ይሄ ትንሽ ዝርዝር ስለሚፈልግ ኦኬ طيب በተለይ መንገደኛ ይቸገራል በዚህ ነው ሁኔታ። እሺ ይሄን ስሙኝ። አሁን እሱ ኢማሙ የሚሰግደው ኢሻ ሰላት ነው። አንተ ቀዳ አስርም መግሪብም ኢሻ አለብህ። እንዴት ታደርጋለህ? ኢማሙ አላሁ አክበር ብሎ ለኢሻ ሲገባ አንተም ንያህን አስርን ታደርግና አንቺም ንያሽን አስርን ታደርጊና አላሁ አክበር ብለሽ ከኢማሙ ጋር ትገቢያለሽ፣ ትገባለህ። አንተ ንያህ አስር ነው፣ ኢማሙ እየሰገደው ያለው ኢሻ ነው፣ ምንም ችግር የለው። ከዛ ልክ ሲያሰላምት ኢሻን ሰግዶ ሲያበቃ አንተ አስርን ሰግደሃል፣ ትነሳለህ፣ ትነሻለሽ። ከዛ መግሪብን ታስከትያለሽ፣ ከዛ ኢሻን ታስከትያለሽ። በዚህ መልኩ ነው ቀደም ተከተሉን ጠብቀን የምንሰግደው። ለምን 10 ሰላት አይሆንም? ለምን ብዙ ሰላት አይሆንም? ለምሳሌ አንድ ሰው ጠላት ላይ ወደቀ፣ መስገድ ያለበት እንዴት እንደሆነ አያውቅም፣ አህካሞቹን አልተማረም፣ ወይ ደግሞ ረሳው። ባለህበት ሁኔታ ስገድ ነው የተባልከው። ውዱ እንኳን ባይኖር ጠላት እጅ ብትሆን ውዱ ማድረግ እንኳን ቢከለክሉ ባለህበት ሁኔታ ስገድ ተብሏል። ይሄንን አያውቅም። 3 4 5 10 ቀን አለፈው። ቀዳውን በዚህ አይነት ሁኔታ በቀደም ተከተሉ ይሰግዳል። ይሄ አንደኛው ሁኔታ ነው። ሁለተኛው ሁኔታ ሰላት አሳለፈ አንድ ሰው ምን አድርጎ እንበል፣ ምሳሌ ነው። በምሳሌ መሄዱ በጣም ጥሩ ነው። ዑዙር የለውም፣ ምክንያት የለውም፣ በቂ የሆነ ሸሪዓው የሚቀበለው ምክንያት የለውም። ሰላትን አሳለፈ፣ 10 ሰላትን ለምሳሌ መግሪብን አሳለፈ። በምን ለምሳሌ ኳስ ሜዳ ሄደና ኳስ ሲመለከት ጨዋታ እየተመለከተ ሰላት አለፈው። ለምሳሌ ሲኒማ ገባና ቲያትር ገባና፣ እንግዲህ ይሄ ሁሉ ይፈቀዳል ማለት አይደለም። ብዙ ሙስሊሞች ደካሞች አሉ እነዚህ ነገሮች የሚያደርጉ፣ ግን ሰላቱን አያሳልፍም። ነገር ግን እንደዚህ አይነት ቦታ ገባና ሰላቱን አሳለፈው። ወይ ደግሞ አንዳንዱ ምን አደረገ? ሲተኛ ሰላቱ ላይ አልሞላም። ምን አደረገ? ለምሳሌ ፈጅር ሰላት ማታ ሲተኛ ለስራ ለመሄድ ነው ሞባይሉን አላርም የሞላው። ለፈጅር ሰላት አይደለም፣ ለፈጅር ሰላት ሳይሆን ለስራ መሄጃ በኢትዮጵያ አቆጣጠር በጠዋቱ 1 ሰዓት ላይ አደረገው። ፀሐይ ከወጣች በኋላ ሲነቃ ፀሐይ ወጣለች። ፈጅር ሰላትን አልሰገደም። ያሳለፈው ሆም ብሎ ነው። ይሄ አይነቱ ሰው ሆም ብሎ እንዳሳለፈ ነው የሚቆጠርበት። በእንቅልፍ አሳለፈ አይባልም። እንደዚህ አይነት ሰው በእንቅልፍ አሳለፈ የሚባለው ሲተኛ አላርሙን ሞላ፣ ነገር ግን አልሰማውም አላርሙን፣ ወይ ደግሞ በእንቅልፍ ልቡ አላርሙን አጠፋና እንቅልፉን ቀጠለበት። እሱ ሲነቃ ፀሐይ ወጣለች። ይሄ ነው ሳያውቅ ያለፈው። ሆም ብሎ ያሳለፈ፣ ሆም ብሎ ለምሳሌ መንገደኛ፣ አሁንም በመንገደኛ ላይ ያለ ችግር አለ። መንገደኛ ነው፣ ከአዲስ አበባ ለምሳሌ ክፍለ ሀገር እየሄደ ነው። ባሱ የወጣት ጠዋት ነው። እዛ የሚሄድበት ቦታ የሚደርሰው ከ10 ሰላት በኋላ ነው። ረጅም ነው መንገዱ እንበል። ለምሳ ይቆማል አውቶቡስ። ለምሳ በቆመበት ሰዓት አልሰገደም፣ ተው ሄደና ለምሳው ሄደ። ቀስ ብሎ ምሳውን ሲበላ ምን ሲል አለፈ። አውቶቡስ ሲነሳ ባሱን ተሳፈረና ጉዞውን ቀጠለ። ይሄም ሆን ብሎ ያሳለፈ ነው። እንደነዚህ አይነት ሰዎች ወይ ደግሞ ሌላ አይነት ሰው 3-4 ቀን አይሰግድም፣ 2 ቀን አይሰግድም፣ ሌላ ቀን ሲመቸው ይሰግዳል። ቤት ስግድ ሲለው ሲሰጋድ ቀዳ ያደርጋል። ወይ እንደዚህ አይነት ሰው ምን አሉ ዑለማዎች? አንተፉተው ሰላቱ ቢላ ዑذር፣ ያለ ምክንያት ሰላት ያልፈዋል። በል የትሩኩሃ ሐታ የኽሩጅ ወቅቱሃ ከሰለን ወተሃውነን፣ አንዳንዴ እየተሳነፈ ወይ ሙሰልሰል ሲያገላብጥ
ወይ ጌም ሲመለከት ወይ